በቡርኪና ፋሶ ወታደራዊ መንግስት ከመቶ በላይ ማህበራትና የሲቪል ማህበራት ድርጅቶች እንዲፈርሱ ትዕዛዝ ያስተላለፈ ሲሆን ከነዚህም ውስጥ እንደ ኤንጂኦ እና የግል ተቋማት ይገኙበታል። በመረጃችን አካተናቸዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ድርድሩ የማይሳካ ከሆነ ከኢራን ጋር የተደረገውን የተኩስ አቁም ስምምነት ሊያራዝሙ እንደሚችሉ የተናገሩ ሲሆን ለምን እንደዚህ ሊሉ ቻሉ የሚለው ሙሉውን ዘገባ አካተንላቸዋል እና በተደጋጋሚ የመሬት መንቀጥቀጥ ማያጣት ጃፓን በሬክተር ስኬል 5.0 የተመዘገበ መሬት መንቀጥቀጥ ተከስቷል። እስከ መጨረሻው አብረን ከቆዩ እነዚህንና ሌሎች መረጃዎችን መሰሙ ይሆናል። በቡርኪና ፋሶ ወታደራዊ መንግስት ከመቶ በላይ ማህበራትና የሲቪል ማህበረሰብ ድርጅቶች እንዲፈርሱ ትዕዛዝ የተላለፈ ሲሆን እንደ አልጀዚራ ዘገባ ከሆነ ቡርኪና ፋሶ ወታደራዊ መንግስት ከመቶ በላይ ማህበራትና የሲቪል ማህበር ቡድኖች እንዲፈርሱ የተወሰነ ሲሆን የመብት ተሟጋች ቡድኖች ይህ እርምጃ በመሰረታዊ መብቶች ላይ የተሰነዘረ ጥቃት በማለት የጠሩት ይገኛሉ። ይህ በምዕራብ አፍሪካዊቷ ሀገር የተወሰደው የቅርብ ጊዜ የጭቆና እርምጃ ሲሆን መንግስት ሁሉንም የፖለቲካ ፓርቲዎች እንዲፈርሱ ትዕዛዝ ካወጣ ከጥቂት ወራት በኋላ የመጣ ነው። የቡርኪና ፋሶ ወታደራዊ መሪ ኢብራሂም ትራኦሬ ዲሞክራሲን እርሱት ያሉ ሲሆን አዲሱ የአሜሪካ የጤና ስምምነቶች የአፍሪካ ሀገራትን እየበዘበዙ ነው ሲሉ ተናግረዋል። እንደ ኤችአርደብሊው ገለጻ የቡርኪና ፋሶ ወታደራዊ ኃይሎች እና አጋሮቻቸው አሰቃቂ የሲቪል መብት ጥሰቶችን እየፈጸሙ ነው ሲሉ የኮነኑ ቢሆንም የሀገር ውስጥ አስተዳደርና ንቅናቄ ሚኒስቴር ረቡዕ ዕለት በሰጠው መግለጫ 118 መንግስታዊ ያልሆኑ ድርጅቶች ኤንጂኦን ጨምሮና ማህበራትን በአሁኑ የህግ ድንጋጌዎች መሰረት እንዲፈርሱና እንቅስቃሴያቸው እንዲታገድ መወሰኑን ያስታውቃል። ሁሉም ድርጅቶች መቀመጫቸውን በቡርኪና ፋሶ ያደረጉ ሲሆን ብዙዎቹ በሰብአዊ መብት ጥበቃ ላይ የሚሰሩ ናቸው። ኢብራሂም ትራኦሬ በ2022 በመፈንቅለ መንግስት ስልጣን ከያዙ በኋላ መንግስታቸው በመንግስታዊ ባልሆኑ ድርጅቶች በሰራተኛ ማህበራት በመሰብሰብ ነፃነትና በወታደራዊ አገዛዝ ላይ በሚሰነዘሩ ተቃውሞች ላይ እርምጃ ሲወስድ ቆይቷል። ባለፈው ሐምሌ ወር ላይ ትራኦሬ የመብት ተሟጋች ቡድኖችና ማህበራት አሰራር የሚገድብ ህግ ፈርመዋል። በአንድ ወር ጊዜ ውስጥ መንግስት የአስተዳደር ምክንያቶችን በመጥቀስ የአንድ የመብት ተሟጋች ቡድኖችን ፈቃድ የሰረዘ ሲሆን የአስሩን ደግሞ ለ3 ወራት አግዷል። የሀገር ውስጥ አስተዳደር ሚኒስትር ኤሜል ዜርቦ ረቡዕ ዕለት ባወጡት መግለጫ አዲስ የታገዱት ማህበራት ኃላፊዎች ከሐምሌ 2025ቱ ህግ ጋር ራሳቸውን እንዲስማሙ አሳስበዋል። ዜርቦ ሲያስጠነቅቁም ማንኛውም ተላላፊ አሁን ባለው ደንብ መሰረት ቅጣቶች ይጠብቁታል ብለዋል። ግልጽ ጥቃት ባለው አምነስቲ ኢንተርናሽናል እንደገለጸው ይህ የቅርብ ጊዜ እርምጃ በአገሪቱ ውስጥ በሲቪል ማህበራት ላይ እየተጠናከረ የመጣው ጭቆና መኖሩን ያሳያል። በሳህል ቀጠና የአምነስቲ ከፍተኛ ተመራማሪ ኡስማን ዲያሎ ሐሙስ ዕለት ሲናገሩ በዚህ ግልጽ በሆነ ማህበራት የመደራጀት መብት ላይ በተሰነዘረ ጥቃት ደንግጠናል ሲሉም የገለጹ ሲሆን በጥልቅም ተጨንቀናል ያሉ ሲሆን መንግስታዊ ያልሆኑ ድርጅቶቻችንና ማህበራትን ማፍረስ ከቡርኪና ፋሶ ህገ መንግስት ጋር የሚጋጭ ነው ብለዋል። አክለውም ይህ መፍረስ ቡርኪና ፋሶ ካለባት ዓለም አቀፍ የሰብአዊ መብት ግዴታዎች ጋር ሙሉ በሙሉ የማይጣጣምና መሄድ ነው ብለዋል። ዲያሎ እንደገለጹት ይህ እርምጃ ሲቪል ማህበረሰቡን በጭቆና ዘዴዎች ጨምሮ አፋኝ ህጎችን፣ ማስፈራሪያዎችን፣ ትንኮሳዎችን ያለአግባብ ማሰርና በሰብአዊ መብት ተሟጋቾች ላይ ክስ መመስረትን ዝም ለማሰኘት የሚደረግ ሰፊ ጥረት አካል ነው ብለዋል። ባለስልጣኑ ውሳኔያቸውን በአፋጣኝ እንዲቀለብሱም ጠይቀዋል። ትራኦሬ ስልጣንን ከያዙ ጀምሮ መንግስታቸው ሰፊ ለውጦችን እያደረገ ይገኛል። ባለፈው ዳር ወር ሁሉም ሀገራዊ እና ዓለም አቀፍ የመንግስት ያልሆኑ ድርጅቶች በንግድ ባንኮች ያላቸውን ሂሳብ ዘግተው ወደ ተቋቋመው በመንግስት ቁጥጥር ስር ያለው ባንክ እንዲዘዋወሩ ታዘዋል። በጥር ወር ለ3 ዓመታት ታግደው የነበሩ ሁሉም የፖለቲካ ፓርቲዎች እንዲፈርሱ ተደርጓል። በዚህም ወር መጀመሪያ ደግሞ ትራኦሬ ለዜጎች ስለ ዴሞክራሲ መዘንጋት እንዳለባቸው ተናግሯል። ቡርኪና ፋሶ ከአልቃይዳ እና ከአይኤስአይኤስ ጋር ግንኙነት አላቸው ካለቻቸው የታጠቁ ቡድኖች ጋር የረጅም ጊዜ ጦርነት እያካሄደች ሲገኝ ዓለም አቀፉ ገንዘብ ድርጅት ያላቸው መንግስታዊ ያልሆኑ ድርጅቶች ከነዚህ ቡድኖች ጋር በማበርና በመሰለል መንግስት በኩል በተደጋጋሚ ሲከሰሱ ቆይተዋል። ወደ ቀጣይ መረጃችን ስንሄድ ሊፈርስ የሚችል የተኩስ አቁም የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ድርድሩ የማይሳካ ከሆነ ከኢራን ጋር የተደረገውን የተኩስ አቁም ስምምነት ላያራዝሙ እንደሚችሉ ተናግሯል። በተጨማሪም የኢራን የኒውክሌር ቁሳቁስ በሰላማዊ መንገድ ለማዛወር ስምምነት ላይ ካልተደረሰ ዩናይትድ ስቴትስ ቁሳቁሱን በጣም በጠነከረ ያልጠበቀ መልኩ እንደምታስከብር አስጠንቅቀዋል። ፕሬዝዳንቱ ቀደም ብለው
ግን ሁለቱም ወገኖች ስምምነት ላይ ለመድረስ ተቃርበዋል፣ ተስማምተናል በሚል ያላቸውን እምነት ገልጸው የነበረ ቢሆንም የመካከለኛው ምስራቅ ግጭት 49ኛ ቀን የሆነ ሲሆን ኢራንም የሆርሙዝ ወሽመጥን ክፍት መሆኑ ካወጀች በኋላ በወጡ መረጃዎች እንደሚያመለክቱት የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በሊባኖስ ያለውን የተኩስ አቁም ስምምነት ተከትለው የሆርሙዝ ወሽመጥ ለንግድ መርከቦች ሙሉ በሙሉ ክፍት መሆኑን ገልጸዋል። ሁኔታው ለመክፈት ምንም እንኳን ወሽመጡ ክፍት ቢሆንም ኢራን መርከቦች የሚያልፉት እሷ ባወጣችው የተቀናጀ መስመርና ፍቃድ ብቻ መሆኑን ገልጻለች። ፕሬዚዳንት ትራምፕን በፊኒክስ አሪዞና ባደረጉ ንግግር ወሽመጡ መከፈቱን ቢቀበሉም ከኢራን ጋር የሚደረገው ስምምነት 100% እስኪጠናቀቅ ድረስ የአሜሪካ የባህር ኃይል እገዳ ብሎኬድ በቀጥታ በኢራን ወደቦች ላይ እንደሚቀጥል አስታውቀዋል። የትራምፕ በዚሁ ንግግራቸው በኢራን የሚገኘውን የኒውክለር አቧራ ወይም ኒውክለር ደስት በቁፋሮ ጭምር በመታገዝ ወደ አሜሪካ ለማምጣት ከኢራን ጋር እየተሰራ መሆኑን ጠቁመዋል። በዚህም ሁኔታ ወሽመጡ መከፈቱን ተከትሎ የዓለም ነዳጅ ዋጋ በ10% በላይ ቅናሽ እያሳየ ሲሆን የዎል ስትሪት የሼር ገበያዎች ደግሞ ጭማሪ አሳይተዋል። የኢራን ምንጮች ለሲኤንኤን እንደገለጹት የአሜሪካና የኢራን ልዑካን ቡድኖች ሰኞ ዕለት ድርድር ሊያደርጉ ነው። አሜሪካ ግን ድርድሩ ስለመኖሩ እስካሁን ምንም ያለችው ነገር የለም። የሆርሙዝ ወሽመጥ የኢራን የውጭ ጉዳይ ሚኒስትር ወሽመጡ ለንግድ መርከቦች ክፍት መሆኑን ቢናገሩ አርብ ዕለት ጥቂት መርከቦች ብቻ ናቸው ያለፉት። የኢራን ፓርላማ አፈ ጉባኤ ደግሞ አሜሪካ የባህር ኃይል እገዳዋን ካላነሳች ወሽመጡ ድጋሚ እንደሚዘነጋ እያስጠነቀቁ ይገኛሉ። ትራምፕ በትሩዝ ሶሻል ሚዲያቸው ገጻቸው ላይ ፕሬዚዳንት ጂ የሆርሙዝ ወሽመጥን በመከፈቱ በጣም ደስተኛ ነው ያሉት ሲሉ የተናገሩ ሲሆን በቻይና የምናደርገው ስብሰባ ታሪካዊ ሊሆን ይችላል ሲሉም ጽፏል። ትራምፕ በሚቀጥለው ወር ቤጂንግ ውስጥ ከሺ ፒንግ ጋር እንደሚገናኙ ይጠበቃል። በተያያዘ ትራምፕ በሆርሙዝ ወሽመጥ ላይ ምንም አይነት ክፍያ አይኖርም ያሉ ሲሆን ፕሬዚዳንት ትራምፕ በአየር ኃይል ኤርፎርስ አውሮፕላን ውስጥ ለጋዜጠኞች በሰጡ መግለጫ በወሽመጡ ለሚያልፉ መርከቦች ምንም አይነት የገንዘብ ክፍያ እንዲጠየቅ የማይፈቅዱ ተናግረዋል። ክፍያ ማስከፈል አይቻልም፣ በፍጹም ክፍያ አይኖርም ብለዋል። ኢራን በግጭቱ ወቅት ክፍያ ስታስከፍል የቆየች ሲሆን ትራምፕ ግን ለኢራን ክፍያ የከፈለ ማንኛውም መርከብ በዓለም አቀፍ ውሃ ላይ እናስቆማለንም ሲሉ አስፈራርተዋል። ስምምነት ካልተደረሰ የኢራን ዩራኒየም በጥልቻ መልኩ እንወስዳለን ሲሉም ተናግረዋል። ትራምፕ አሜሪካና የኢራን የበለጸገ ዩራኒየም በየትኛውም መንገድ እንደምትረከብ ገልጸው ድርድሩ ካልተሳካ ግን ነገሩ በጣም በከፋና በጥላቻ መልኩ ሊሆን እንደሚችልም አስጠንቅቀዋል። የኒውክለር አቧራ ያሉትን ቁሳቁስ መቼ እንደሚያስወግዱ ሲጠየቁ ትክክለኛው ጊዜ ከመናገር የተቆጠቡ ሲሆን ነገር ግን ስምምነቱን ከፈረምን በኋላ ከኢራን ጋር በመሆን 100% ቁሳቁስን ወደ አሜሪካ እናመጣለን፣ ይህ ካልሆነ ግን በሌላ መንገድ እናገኘዋለን ብለዋል። በመሬት ውስጥ በሚገኝ ማከማቻ ውስጥ ያለውን ከፍተኛ መጠን ያለው ዩራኒየም ለማውጣት ከአነስተኛ ልዩ ኮማንዶች ባለፈ ከፍተኛ ቁጥር ያለውን የአሜሪካ የምድር ጦር ሊያስፈልጋት እንደሚችልም የሲኤንኤን ምንጮች እየገለጹ ይገኛል። ይህ በእንዲህ እንዳለ የተኩስ አቁም ላላራዝም እችላለሁ ሲሉም ተናግረዋል። ፕሬዚዳንት ትራምፕ እስከ ረቡዕ ድረስ ስምምነት ላይ ካልተደረሰ አሜሪካና በኢራን መካከል ያለው ጊዜ የተኩስ አቁም ላይራዘሙ እንደሚችሉ የጠቆሙ ሲሆን በስተመጨረሻም በጃፓን ናንጋኖ ግዛት የ5.0 መጠን ያለው የመሬት መንቀጥቀጥ የተከሰተ ሲሆን በጃፓን ማዕከላዊ ክፍል የሚገኘው ተራራማው የናንጋኖ ግዛት ዛሬ ቅዳሜ ኃይለኛ የመሬት መንቀጥቀጥ መከሰቱን የሀገሪቱ ብሔራዊ ሚዲያ ኤንኤችኬ ዘግቧል። መንቀጥቀጡ የተከሰተው በጃፓን አቆጣጠር ከሰዓት በኋላ 1 ሰዓት ከ20 ላይ በኢትዮጵያ 7 ከ20 ገደማ ሲሆን ማዕከሉም በሰሜናዊ ናንጋኖ በምትገኝ ኦካማቺ ከተማ ላይ አድርጓል። የመንቀጥቀጡ በጃፓን የ7ኛ ደረጃ መለኪያ መሰረት እስከ አፐር 5 የደረሰ ሲሆን ይህም ሰዎች ያለ ድጋፍ ለመንቀሳቀስ የሚቸገሩበት ከፍተኛ የኃይል ደረጃ መሆኑ ተገልጿል። የጉዳቱ ሁኔታ እስካሁን በአደጋው የደረሰ ሰው ሕይወት መጥፋትም ሆነ የንብረት ውድመት በዝርዝር ይህ መረጃ እስከተገለጸ ድረስ ያልታወቀ ሲሆን የጃፓን ሜትሮሎጂ ኤጀንሲ በቀጣዩ ሰዓታት ውስጥ ጋዜጣዊ መግለጫ እንደሚሰጥ ይጠበቃል። ጃፓን በዓለም ላይ የመሬት መንቀጥቀጥ በብዛት የሚከሰትባቸው ቀጠናዎች አንዷ ስትሆን በዓለም አቀፍ ደረጃ ከሚመዘገቡት ኃይለኛ የ6 ማግኒቲዩድ በላይ የመንቀጥቀጥ ውስጥ ሲሶ በጃፓንና በአካባቢ የሚከሰቱ ናቸው። ለጊዜው የነበረን ዓለም አቀፍ መረጃዎች እነዚህን ይመስሉ ነበር። አዲስና ትኩስ ዜናዎች ሲለቀቅ እናንተ ጋር ቀድሞ እንዲደርሳችሁ አዲስ ታይምስ ቻናላችንን ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለዛሬ ያቀረብንላችሁ ይህን ይመስል ነበር። ሰላም ለሀገራችን፣ ጤና ለሕዝባችን።